እሺ አማ ጋፊንኪያ ናገለ ኢየሱስ ክርስቶስ አማ ዋቀ አናሞ ኢየሱስ ክርስቶስ ሁማን ቢንግ like you that is the prophet of Allah Allah if you see for example ዮሐንስ ወንጌል ምዕራፍ 17 ላይ እሱ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል if you see in Matthew 7:21 ገና 7 ላይ not everyone says to me Lord shall enter the kingdom of heaven በሰማይ ያለው የአምላኬ ፍቃድ ይው በሰማይ ያለው ያቺ ያባቴ ተመልከታው አሁን አንተ ምትለኝ ኢየሱስ አምላኬ ነው ቢዋሻል ነው ወይስ እንዴት ነው? በጣም ምርጥ ጥያቄ ነው ጠየቀው። የአባቴ ፍቃድ የምትለው መጀመሪያ አሁን የጠየቀኝ ጥያቄ እንደገጠመ ሆኖ የኔ በሁለቱም ቋንቋ በሶስቱም ስለምንገባበት ደስ የሚል ጊዜ ሰዓት ደቂቃ እናሳልፋለን። አንደኛ አብ ከኔ ይበልጣል የምትለው ነገር ለመመለስ አብ አላህ ነው። እንዴት ነበረ እንደዚህ ትሪኒቲ የሚባል ነገር አለ። ስላሴ ስለ ትሪኒቲ ኢየሱስ አስተምሯል በጣም ብዙ ቦታ እንጂ እሱ ራሱ አብ ከኔ ይበልጣል የምትለው ራሱ ትሪኒቲን ነው የምትገልጠው። እንዴት ካልከኝ በደንብ ስማኝ። እንዴት ካልከኝ ያን ጊዜ አብ ከኔ ይበልጣል የምለው ነገር እሱ ወደዚች ምድር ከመጣ በኋላ ክርስቶስ ኢየሱስ ክርስቶስ ለኔና ወደዚች ምድር ከመጣና በመካከላችን ካረፈ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ እሱም በመጀመሪያ እግዚአብሔር ነበረ፣ እሱም እግዚአብሔር ዘንድ ነበረ የሚል ወረድ ብሎ ቁጥር 12 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ይላል። መጀመሪያ የነበረ ቃል ምን ሆነ? አሁን ሥጋ ሆነ ይላል። ቆላስያስ ላይ ደግሞ ቆላስያስ ምዕራፍ 1 ላይ ሲታጠና ደግሞ ሐዋርያ ጳውሎስ እንደዚህ ይላል፣ ኢየሱስ ክርስቶስ በአይን በሥጋ አይን የማይታይ እግዚአብሔር የተገለጠብን ዋቃይ እንጃን ሙዳኔ ከራ እንት ኑት ሙዳቴራ ኢዝ ወይ የማይታየው እግዚአብሔር ከዱክያ አታቋርጣ እግዚአብሔር ቃል በፈያ ከድርዬ ባዩማን ነገር ባዩማን ከራ ከራ ረብ አላሁ አክበር ከራ እንጃ አላህ ጃን ሙላቱ አይታይም። God is invisible ምድር ከተበለሰ በኋላ አምላክ ሆኗል ማለት ኖ መጀመሪያ ራሱ ሰማይና ምድር ከመፈጠሩ በፊት አሁን እሱ በሰማይ ያለ አይደል? ኢየሱስ በሰማይ ነው አለ እንዴ? አምላክ ሆኗል። በፊትም አምላክ ነው ሆኗል ሳይሆን ዱሩም አምላክ ነው አሁንም አምላክ ነው። አዎ አንድ ልጨርስልህ በመጀመሪያ የሆነ ነገር ጠይቀኛል። አዎ ከዛም ወረደና ደቀ መዛሙርቶች ምን አሉት? ስለዚህ መንግስተ ሰማይ ጠየቁት። ሲጠይቁት እንደዚህ አለ፣ የላከኝን የአባቴን ፍቃድ የሚያደርጉ ናቸው እንጂ በእኔ ሌላ ነገር የሚያደርጉ መንግስተ ሰማያትን አይገቡም አለ። What is that will of God? ያ የእግዚአብሔር ፍቃድ ያላት ፍቃድ ምን ነበረች? እሱ ነው ዋናው። የአባቴን ፍቃድ የእግዚአብሔርን ፍቃድ የሚያደርጉ ነው የሚል ያቺ ፍቃድ ምን ነች? እግዚአብሔር አለ ወይስ ልጠይቅልህ ነው? እዚህ ጋር ለተወደው ግን እግዚአብሔር አለ አምላክ አለ ወይ? አምላክ አለ መጽሐፍ ቅዱስ ሲናገር አይደለም። እኔ አትልም ጠይቀህ አምላክ አለ ወይ? ይኸውልህ እሱ አለው ወይ? እሱ አምላክ አለና አለመኖሩ ሳይሆን ለምን ሰላት መልስልኝ? አዎ አለው ወይ? እሱ ሊመልስልኝ ነው። ሊመልስ ነው። እንዴት ነው የሚመልስልኝ ታውቃለህ? በሌላ በዙር አይደለም። ዳይሬክት አይመለስም። ዳይሬክት እንዴት አደረገ ነው? ኢየሱስ አምላክ አለው የለውም? አምላክ አይደለም። አምላክ የለውም። እንግዲህ በጣም ኤሉኪያ ባዩማሚ ሐሳብ ከደጋር ነገር ዮሐንስ ወንጌል ላይ ወደ አምላኬና ወደ አባታችሁ አረጋለሁ ይላል። አሁን ኢየሱስ ክርስቶስ አምላኬ ይላል፣ አንተ የለህም ይላል። እያልከኝ ነው አይደለም? አሁን አንተ ነው ዋሻው ኢየሱስ ነው። በጣም ጥሩ ማንን እንመን? በጣም ጥሩ ምርጥ ጥያቄ። እኔ ማልዋሸው ኢየሱስ ማልዋሸው ወደ አምላኬና ወደ አምላካችሁ የሚላቸው ኢየሱስ ሥጋ ለብሶ በመካከላችሁ ነው አለ። ሥጋ ለብሶ አሁን እነሱ ኢየሱስ ክርስቶስን የሚያውቁ ሥጋ ስለበሰ ነው። በዛ ጊዜ ያን ጊዜ ሰው ለሆኖ አሁን እኔ አምላክ ነኝ ካለ ላይቀበሉ ይችላሉ። እንዴ በመካከላችን እያለ ሥጋ ተቀብሎ እያለ ሸወደን ነው ማለት አልሸወደም። ሽወዳም አይደለም። ላይቀበሉ ስለሚችሉ ይሄኛው ሲስተም አመጣ። እነሱ ራሱን
ሲስተም አይደለም። humble fullness ራሱን ማዋረድ ዝቅ ማለት ራሱን ዝቅ እግዚአብሔር ግን ራሱን ዝቅ ያደርጋል። እግዚአብሔር አምላክ ነኝ ይላል። እግዚአብሔር አሁን እኔ አምላክ ነኝ እኔ አልፋና ኦሜጋ ነኝ። ከኔ መጀመሪያና መጨረሻ ነኝ። ማንንም አልፈራም። ጉልበት ሁሉ ለኔ ይበረከታል። በሰማይ ምድር ሁሉ ይላል። አሁን ጊዜ እግዚአብሔር አይፈራም፣ ራሱንም ዝቅ ያደርጋል። ኢየሱስ ራሱን ዝቅ ያደርጋል። ለምን? በጣም ይሄ ነው እኮ ዋና አንተ አሁን ያመጣ ምንድን ነው ታውቃለህ? all the summary of the gospel በጣም ጌታ ይባርክ። በእውነት እችን ጥያቄ ስለጠየቅን ብቻ ራሱን ዝቅ አድርግ። እግዚአብሔር ግን ምን አደረገ ታውቃለህ? በፍቅር እኔና አንተን ለማዳን ብሎ ማንን አስገድዶ ሳይሆን ማንንም ፈርቶ ሳይሆን ማንንም አስደንግጦ ሳይሆን እኔና አንተን ዝቅ ብሎ ለማንሳት ፍቅሩ በቃ የፍቅሩ መጨረሻ the end of love ኦኬ። ለምሳሌ በተሰቀለበት ቀን ኤሎሄ ላማ ሰበቅታኒ ምን ማለት ነው ትርጉሙ? አምላኬ ሆይ ስለምን ተውከኝ? አምላክ የለውም የሌለውን ነገር ያለ አስመስሎ ውሸቱ እንደተናገረው ወይስ አለው? ውሸተኛ አይደለም። you see my question? አዎ በደንብ እሱም እኮ የመጨረሻ ይኸውልህ የመጨረሻ ትህትና ጥግ ነው እሱ ሁሉም ነገር በምንድን አሁን ዓለምን እንትን ኮምፕሊኬት ያደረገን እኛ ሰዎችን በአእምሮ ሳይኮሎጂ ስናስብ ኮምፕሊኬት የሆነብን ነገር ምንድን ነው ታውቃለህ? አንደኛ መዳን በነፃ መሆኑ ዋጋ ሳንከፍል በጸጋ ብቻ ሶላ ፊዴ በግሪክኛ ሶላ ፊዴ በጸጋ በእምነት ብቻ ሶላ ግሬሾ በጸጋ ብቻ መሆኑ ዋጋ ከፍለን ታይስ ሁሉ ጊዜ ሳቢዴን ታጥመን ሙስሊም ነበር። ሙስሊም ፋሚሊ ነው መጣው። ሙስሊም ማለት ሰላም ማለት ነው። እስላም ማለት ሰላም ነው። እስላም ማለት ሰላም ሙስሊም ደግሞ አላቂ ማለት አሁን ነገር አንዳንድ ሰዎች ሙስሊም ነበርኩ ግን ሙስሊም የሆነ ሰው ስለዚህ ዋና ምንድን ነው ታውቃለህ? ዋና ሜን ፖይንት አንተ ማወቅ አለብኝ መዳን በነፃ ስለሆነ እኛ ሰው በተፈጥሮ ነፃ የሆነ የሚባል ነገር ቦታ አይሰጥም። በውድ ዋጋ ለሚገዛ ነገር ነው። ይሄን ስልክ አሁን እኔ ነፃ ብሰጥ ባሉ አሰጥም። አንተ ግን አንድ ነገር እዚህ ላይ ኢየሱስ ክርስቶስ ጾታው ምንድን ነው? ግልጽ እኮ ነው። ግልጽ ነው። ምክንያቱም በማርቆስ ወንጌል ላይ ወንድ ልጅ ተሰጠው። ታዲያ ለምን ትጠይቀኛለህ? እግዚአብሔር ጾታው ምንድን ነው? በቃ ወንድ ነው እግዚአብሔር ሴት ነው ልትኛ አይደለም። አሁን አንተ ልቦናክ ያውቃል፣ ውስጥክ ያውቃል። በእውነት እግዚአብሔር ወንድ ነው። አሁን በጾታ ይገለጣል። እዚህ ጋር ክርስቶሎጂ የሚባል ነገር አለ። ሲማኛ ለቱን ተናገር አንተ እንደው እድሜስ ለምሳሌ አንዳንድ ጊዜ እኮ እውነት ሰው ላይ ያሸንፋል። ምንም አውቀው እውነት ይላል። እግዚአብሔር ጾታ የለውም። ፈጣሪ አንድ ነገር ግልጽ ላድርግልህ። እግዚአብሔር ጾታ ላይኖረው ይችላል፣ ግን ለኛ የተገለጠልን ለኛ ቁርአንም ውስጥ መጽሐፍ ቅዱስም ውስጥ እኛ የተገለጠልን በሴት መልክ ሳይሆን በወንድ መልክ ነው። ለምሳሌ ቁርአን ውስጥ ተባለ በወንድ በሴት መልክ አላህ ትልቅ ነው እያልክ ነው የምትሰብከው ወይ? አላህ ታላቅ ናት እያልክ ነው የምትሰብከው? አሁን ፀሐይ ስትገልጽ ፀሐይ እንዴት ነው? በጾታ ነው፣ በሴት ጾታ ነው የምትገለጸው። ፀሐይ በሴት ጾታ፣ ጨረቃ በወንድ ጾታ ነው። ጨረቃ በወንድ ጾታ? አዎ ጨረቃ ወጣ ያው ነው። አምላክ ወንድም የሴትም ባህሪ ነው ለኛ የተገለጠልን። ግን እኛ አሁን እኮ እሱ አለ ያለ ማለት አይደለም እኮ አለ ማለቱ ሳይሆን እኛ ሰዎች አንተ እኮ ኢየሱስ ወንድ ነው አልከኝ። መጽሐፍ ቅዱስ የሚለው ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ያለ ግልጽ ነው። የእግዚአብሔር ጾታ ደግሞ መጽሐፍ ቅዱስ ሁለቱ መካከል ያለው ልዩነት እኮ ግልጽ ነው። ለምሳሌ አሁን ራሱ ሲናገር በዮሐንስ ወንጌል ምዕራፍ 4 ላይ እሱ ላከኝ እንጂ እኔ ከራሴ አልመጣሁም ይላል። በእውነት እላችኋለሁ የምትወዱኝስ ብትሆኑ ተመልከት እንግዲህ አንተ የምትለው ሌላ ኢየሱስ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል፣ ከእኔ አብ ይበልጣል። አንተ የምትለው እኩል ናችሁ፣ እንደውም አትበልጠውም። ሌላ አብ የሚባል ነገር የለም፣ አንተ ብቻ ነው ያለው እኮ ነው የምትለኝ። እሺ ማን እንደማሪ ነገር ነው ታታግዞ ወስደር ነው አሁን ለቅድም እሱ ተናግሯል። ወንጌል ላይ ያለው ነገር ያግባ
አሁን እኛ ማንግባባበት ነገር አንተ የምትፈልገው ነገር ከኔ ይሁን እኔ የምናገረው ቃላት ፖዚቲቭ የማትወስድ ከሆነ አልስማማም። ፖዚቲቭ የምትወስድ ከሆነ ሎጂክ ያሳምነኛል፣ ኤቪደንስ ያሳምነኛል። ኤቪደንስ ሲቀርቡ በዛ ብዙ ማርኮስ ብዙ አይታል እየተናገርኩ እያየህ ነው እያየህ አሁን እኛ እንዳነበብ ነው ልክ እንደነበረው ማርኮስ ላይ ነው ማለት ነው። የአባቴን በሰማይ ያለው አባቴን ፈቃድ የሚያደርግ ሰው አትበቃ በዛ አረ አበዛ